ሰላም ዛሬ ቀለም ኤአይ አጠቃቀምን አሳያችኋለሁ ከመጀመሪያው እስከ መጨረሻው። ቀለም ኤአይ የልጆች ትምህርት ማገዣ፣ ሙሉ ትምህርት ማስኬጃ፣ ከወላጅ ጋር የትምህርት ሂደትን ማገናኛ፣ መደገፊያ ሁለገብ የሆነ ቱል ነው። በኤአይ የታገዘ ነው። ሜቢ ኤአይ ነው እውነቱን ለመናገር እና እሱን እንዴት እንደምታደርጉ አንድ በአንድ ከመጀመሪያ ጀምሮ አሳያችኋለሁ ማለት ነው። ስለዚህ ከዛ በፊት ቀለም ኤአይ ምን እንደሚያካትት ለመግለጽ ያህል በውስጡ የያዘው የጥያቄዎች እና የትምህርት ይዘት ከአንደኛ እስከ 12ኛ ክፍል ያለውን ነው። ሁሉንም ትምህርት ከፊዚካል እንቅስቃሴ ከሚፈልጉ ወይም ፊዚካል ኢንተራክሽን ከሚፈልጉ ትምህርቶች ውጭ ማለት ነው። ያ ማለት ስፖርት፣ ሙዚቃ ምናምን የሚባል ይሄ ኤክስትራ የሚባል የትምህርት አይነቶችን አያካትትም። ስለዚህ ሳይንስ ነክ ነገሮች እና የሳይንስ ቤዞች እና ሶሻል ኮሚኒኬሽን ምናምን ያሉ የትምህርት አይነቶችን እንዳለ ይይዛል። ያ ማለት ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ አካባቢ ሳይንስ ዩናይት ሁሉንም ማለት ነው። ቤዝ የሚባሉ ዋና የሚባሉ ትምህርቶችን የያዘው ጥያቄዎቹም በዛው ልክ ነው። ስለዚህ ስትራክቸር የተደረገው እንዴት ነው? የእውቀት ትሪ ይባላል። አሁን ለምሳሌ ሳይንስ በሶስት ይከፈላል ተብሎ ፊዚክስ፣ ኬሚስትሪ ምናምን እንደሚባለው ሁሉም እውቀት እንደዛ የእውቀት ትሪ አለው። ከላይ ቤዝ የሚባለው ወይም ከስር እንዳስተያየታችሁ ቤዝ የሚባለው ዋና የእውቀት መነሻ የሆኑት ነገሮች አሉ። ከዛ እነሱ እየተከፋፈሉ ነው የሚሄዱት። መነሻ ላይ 3 ዋና ዋና ብራንቾች አሉን። እነሱ እየተከፋፈሉ ነው የሚሄዱት ማለት ነው። በቋንቋ ደረጃ በ5 ቋንቋ አለው። አንድ የውጭ ሀገር እንግሊዝኛ ዋና የትምህርት መስጫ ቋንቋ ይታወቃል ሀገራችን ውስጥ እና 4ቱ የሀገራችን ቋንቋዎች ሶማልኛ፣ ኦሮምኛ፣ ትግርኛ እና አማርኛ የያዘ ነው። ያ ማለት ትምህርቱ ሲሰጥ ቱተርም ሲሰጥ ያለምንም ልዩነት አንድ ለአንድ እንትን አላቸው፣ ትርጉም አላቸው ማለት ነው። ስለዚህ በእንግሊዝኛ ሌላ ካሪኩለም፣ በአማርኛ ሌላ ካሪኩለም ስላልሆነ እያንዳንዱ ጥያቄ የተተረጎመ ነው፣ እያንዳንዱ ትምህርት የተተረጎመ ነው ማለት ነው፣ ዋን ቱ ዋን። ስለዚህ አንዱ ላይ ያለ ሌላ ቦታ የሌለ ሊኖር አይችልም። ሜቢ ቋንቋ ራሱን የቋንቋ ትምህርት ካልሆነ በስተቀር ማለት ነው። ስለዚህ ካሪኩለሙን እናያለን። አጠቃቀሙ እንዴት እንደምትመዘገቡ፣ ልጃችሁ እንዴት እንደምትመዘግቡ፣ ለልጆቻችሁም እንደምትሰጡ፣ እንዴት እንደምትከታተሏቸው እና እንዴት እንደምታግዟቸው አሳያቸዋለሁ ማለት ነው። ስለዚህ መጀመሪያ የምናደርገው የቀለምን ሆም ፔጅ ጋር እንሄዳለን ለማየት qedron.com/ቀለም የሚለው ላይ እንሄድና ኢንተር እንለዋለን። ዋና ፔጁ ይመጣል። ዋና ፔጁ ላይ በቋንቋችሁ ያለውን ነገር ለማሳየት ተሞክሯል። እዚህ ላይ ኦሮምኛም ምንም አለው። ምን ይላል እዚህ ጋር 795 ክፍል አለ ይላል። 795 ክፍል ማለት ከአንደኛ እስከ 12ኛ ያለውን እያንዳንዱ ሰብ ዲቪዥን የሚያካትት ማለት ነው። ሜጀር የሚባሉት 13 ናቸው እንደ ግሩፕ ብናደርጋቸው ማለት ነው። እነዛ ውስጥ እያንዳንዱ ኮንሴፕቶች አሏቸው። አንዳንዱ ሰፊ ነው፣ አንዳንዱ በጣም ትንሽ ነው። ስለዚህ እንደዛ ስለሆኑ 14000 ጽንሰ ሀሳቦች አሉ። ይሄ የተለቀመ ነው። በቃ እያንዳንዱ ትምህርት ላይ ምን እንዳለ ሰብስበን አጥንተን በደንብ ከፍለን ያየነው ነው። ወደ 14000 የሚሆኑ ጽንሰ ሀሳቦች አሉ። በአንድ ጊዜ ለአንድ ሰው ልናስረዳ የምንችላቸው ነገሮች ማለት ነው። ያው ይሄ 12 ዓመት ስለሚፈጅባቸው ልጆቹ በ12 ዓመት ውስጥ የሚማሩት አጠቃላይ ነው ማለት ነው። ጥያቄዎቹ ለእያንዳንዱ ጽንሰ ሀሳብ የራሱ ክላስ እና ጥያቄዎች አሉት። በአንድ ጽንሰ ሀሳብ ከ50-100 ጥያቄ ይኖራል፣ ድግግሞሽ እንዳይኖር ማለት ነው። እንደዛ ስናደርገው ወደ 250,000 ጥያቄዎች አሉ። አንድ ሰው በሙሉ ትምህርት ጊዜው ሊመልሰው ከሚችለው በጣም በላይ ነው እና መቆራረጥ ምናምን ነገር አይኖርም ማለት ነው። ስለዚህ እዚህ ጋር የሚያሳየን ምን እንደሚመስል ነው። ዳሽቦርዱን አሁን እናልፈውና ገብተን እናየዋለን ማለት ነው። ግን እዚህ ጋር በጣም እንትን ካላችሁ ግር ባላችሁ ሰዓት እዚች ጋር የቴሌግራም በተን አለች። እሷን ትጫኑና የቴሌግራም ግሩፕ አለን። እዛ ላይ ገብታችሁ ዳይሬክትሊ ድጋፍ ማግኘት ትችላላችሁ። ጥያቄ መጠየቅ ትችላላችሁ። ከሌሎች ወላጆች ጋር እንትን ማለት ትችላላችሁ፣ መወያየት ትችላላችሁ ማለት ነው። ስለዚህ ከዚህ ፔጅ ላይ ለመሄድ ይሄ ጀምር የሚለው በተን ይታያችኋል። እሱን እንጫንና ወደ አፕሊኬሽኑ እንሄዳለን ማለት ነው። እዚህ ጋር የምታዩት ይሄ አጠቃላይ እዚህ ላይ የተመዘገቡ ሰዎች ልጆች ናቸው። የሚሰሩትን ስራ ነው የሚታየው። ይሄ የሚያሳያችሁ ምንድን ነው? እያንዳንዱ ዶት ጥያቄ የተሞከረበት ነው። ቀዩ የተሳሳቱት ነው፣ አረንጓዴው ደግሞ የመለሱት ነው ማለት ነው። ስለዚህ አንዳንዶቹ አንዳንድ ቀን ይዘለሉ አሉ። አንዳንዱ ደግሞ በደንብ ጠንክሮ ረጅም ቀን እየሰራለ። ከእናንተ የሚጠበቀው በየቀኑ እዚህ ላይ ጊዜ እንዲያሳልፉ ማድረግ ነው። ስለዚህ እዚህ ላይ የምናየው ነገር አንዳንዱ በጣም ብዙ ጥያቄ የሚገባበት አለ፣ አንዳንዱ ብዙ ጥያቄ የሚመልስ አለ። ይሄ ችግር የለውም፣ አክቹዋል ፈተና ስላልሆነ ችግር የለውም። ይሄ ኤአይ ራሱ
ያሉበትን የእውቀት ደረጃ ወይም ደግሞ የእውቀት ደረጃ የሚመዝንበት ነው፣ የሚቀጥለውን ትምህርት የሚያዘጋጅበት ማለት ነው። ስለዚህ እውነት መሆኑ ነው እንጂ ማተር የሚያደርገው ኤክስ መግባቱ ራይት መሆኑ አይደለም። ስለዚህ ኤክስ ከገባበት እዛ ላይ በደንብ ያተኩርና እንዲያልፉ ያደርጋቸዋል ማለት ነው። ስለዚህ ልጃችሁንም ከዚህ ግራፍ ጋር ታነጻጽራላችሁ። ከላይ ያለው በደንብ የተንቀሳቀሰው ነው የሚሆነው። ባለፈው 2 ወር 3 ወር ውስጥ በጣም እንትን ያለው ከላይ ይሆናል ኦስማን የሚለው ማለት ነው። የእናንተ ልጅ እዚህ ላይ ከወጣ በጣም ጎብዟል ማለት ነው። ስለዚህ ቀጥላ የምናደርገው ራሳችንን ማስመዝገብ ነው። ራሳችንን ለማስመዝገብ እዚህ ጋር በመለያ ግቡ የሚለውን በተን እንጫንና ወደ ሎጊን ፔጅ ይወስደናል። እዚህ ላይ ኢሜይል ምናምን ነገር ማድረግ ይቻላል፣ ግን ቀላል የሚሆነው ኮንቲኒው ዊዝ ጉግል የሚላለን እሱን በተስትጫኑት የጉግል አካውንታችሁን አማራጭ ይሰጣችኋል ማለት ነው። ስለዚህ የጉግል አካውንት አማራጭ እንውሰድና ለምሳሌ ይሄኛውን አካውንት እንምረጥ። ኮንቲኒው እንለዋለን። አሁን ገባን ማለት ነው። ምዝገባው አለቀ። በጣም ቀላል የሆነ ምዝገባ ነው። አሁን ምን እናደርጋለን? 2 አማራጭ አለን። ካሪኩለሙን ማየት እንችላለን፣ ስቱደንትስ ማየት እንችላለን። ግን አስቀድመን ስቱደንትስ የሚለውን እንየው። ስቱደንት አሁን እኔ ምንም ስቱደንት የለኝም፣ ፍሬሽ አካውንት ስለሆነ ማለት ነው። እዚህ ላይ መጨመር አለብኝ ማለት ነው። አድ ስቱደንት የሚለውን እጫንና ልጄን እመዘግባለሁ ማለት ነው። አሁን እዚህ ጋር ልክ ልጁ ክሬት እንደተደረገ አካውንት ያስመርጠኛል። የክፍያ ወደሚለው ፔጅ ይወስደናል። ክፍያውን የሚመቸንን እንመርጥና ቹዝ ፕላን እንለዋለን። የ3 ወሩን የምንመርጥ ከሆነ ወደ 3 ወሩ ፔመንት ይወስደናል ማለት ነው። ስለዚህ አሁን ቴስት እያደረግን ስለሆነ ይህንን ከጨረስን በኋላ እንመለስና አሁን ምንድነው የምናደርገው? ዋናው ጨዋታ ያለው እዚች ጋር እቺ 3 ነጥብ ያለችበት ላይ ስታርት ሴሽን ሞክ ኤግዛም ኮፒ ሊንክ እና ኤዲት ስቱደንት ይላል። ኤዲት እና ዲሊት ያው ከስቱደንት ማኔጅመንት ጋር የተያዘ ነው። አንዱ ኢንፎርሜሽን መቀየሪያ ነው፣ አንደኛው ማጥፊያ ነው። ኮፒ ሊንክ ማለት ልጃችሁ አብራችሁ ማይሆን ከሆነ እናንተ ስራ የምትሆኑ ከሆነ ኮፒ ሊንክ ብላችሁ ይሄንን ሊንኩን መላክ ብቻ ነው። ልጁ እንደከፈተው ወዲያው ኤአይ ቴክ ኬር ያደርገዋል ማለት ነው። ከዛ በኋላ ምንም አያሳስባችሁ። ግን ለልጁም እንደሚታይ አሁን ስታርት ሴሽን ስንለው ማየት እንችላለን። ሞክ ኤግዛም የሚለው ጊዜ ከሌላችሁና አሁን ነገ ከነገ ወዲያ ትምህርት ካለ የምትጠቀሙበት ፊቸር ነው የሚሆነው። ይሄ ስፔሻሊ አሁን ለ12ኛ ክፍል ነው ይሄን ያዘጋጀ ነው። ሌሎች ክፍሎችም እየተጨመሩ ይሄዳሉ። ፖይንቱ ምንድነው? ይሄ ነጥብ አይቆጠርም፣ እኛ ሲስተም ላይ ነጥብ አይቆጠርም። ግን በአጭር ጊዜ ውስጥ ለፈተናው ቀለል ያለ ነገር እንዲኖር በማሰብ ነው እንጂ ብዙም ጥቅም አለው ብዬ አላስብም። ትክክለኛ ጥቅም ያለው ሙሉውን ትምህርትን በመረዳትና በማጥናት እስኪገባችሁ ድረስ ቁጭ ማለት ነው። ይሄ ግን የሚያደርጋላችሁ ምንድነው? ያንን ለማድረግ ረጅም ጊዜ ፈጀሩላችሁ የምታስቡ ከሆነና በቅርብ ጊዜ ነው ዊክ በቀናት ውስጥ ፈተና ካለ ሞክ ኤግዛም ብላችሁ ትከፍቱታላችሁ ማለት ነው። ይሄ ከካሪኩለም ጋር ማች የሚያደርጉ እንትኖችን ሞክ ኤግዛሞችን እንትን ይላል ፈተናዎችን ያመጣል ማለት ነው። ስለዚህ የ6ኛ ክፍል ባዮሎጂ ሊሆን ይችላል፣ የ12ኛ ክፍል ኤስኤቲ ምን ይላል። አሁን አንድ ፒክ ብናደርግ እዚህ ላይ ግሬድ 12 ያለን አሁን ኤስኤቲ ይሄ አሁን ይሄን ያደረግንበት ምክንያት ኤስኤቲ እንደ ትምህርት ስለማይሰጥ ቀጥታ ፈተና ላይ ነው የሚወርወሩት ልጆቹ እና ይሄን ኤስኤቲ ለብቻው አዘጋጅተንላቸዋል ከአክቹዋል ፈተና ጋር ሊቀራረብ የሚችሉ ማለት ነው። ስለዚህ ኤስኤቲ ብለን ስንመርጠው ሞክ ኤግዛም ያመጣልና አሁን የኤስኤቲ ጥያቄ ነው። ብዙ ቦታ ሊገኝ አይደለም። ሳምፕል ጥያቄም ትንሽ ነው ያለው። ኦልሬዲ ሰዓቱ አለፈኝ። ትንሽ ማለት ማድረግና ኦኬ ኮንቲኒው ልበለው። ስለዚህ እዚህ ላይ የሚታየው 90%ቱን ማለፍ አለማለፋችንን የሚያሳየን ለተማሪው ማለት ነው። ይሄ ካሪኩለሙን ፒክ የምናደርግበት ግሬድ እና ሰብጀክት የምንመርጥበት ነው ሞክ ላይ ማለት ነው። ይሄ ጥያቄው ነው። መልስ ከ2 እስከ 8 አማራጭ ነው የሚሰጠን። ሁሉም ላይ ሰዓት ይሰጠናል። ሰዓቱ እንዳለቀ ኤክስ ይገባብናል ማለት ነው። ጥያቄዎቹ ላይ ችግር ካለ ሪፖርት ኩዌሽን የሚለው ላይ ሪፖርት ማድረግ እንችላለን። እንደዚህ ችግር ያለበትን ችግር እዚህ ላይ መጻፍ እንችላለን። ሪፖርት እናደርገዋለን። እኛ ከኋላ ሆነ ቼክ እናደርገዋለን ማለት ነው። ጥያቄውን አንብበን መልሱን ከወሰንን በኋላ እንመርጥና ሰብሚት እንለዋለን። ቼክ ያደርጋል። ፓስ ከሆነ ፓስ ይለናል። ፌል የሚያደርግ ከሆነ ፌል ይለናል። ከዛ ኮንቲኒው እንለዋለን። የሚቀጥለው ሎድ እንዲያደርግ ኮንቲኒው ስንለው እውነት ሐሰት፣ ትይዩ፣ ጎነ ብዙ፣ ፓራሌሎግራም ሁሉ ጊዜ 4 እኩል ጎኖች አሉት። ሐሰት ብለው ለምሳሌ ፓስ ዝም ብዬ እስኪ እንደዚህ ላድርግ ኤክስ እንዲገባ ኤክስ ገባ ማለት ነው።
አሁን እዚህ ጋር 118 የሚለው ከፍ ይላል ማለት ነው። 19 የነበረው 118 ሆነ ማለት ነው። ጥያቄዎቹ የቋንቋ ጋፕ ችግር እንዳይፈጥር እውቀትና ቋንቋ ስለሚለያይ ማለት ነው። ሁሉም ጥያቄ በአማርኛና በእንግሊዝኛ አለው ብለናል። ስለዚህ አሁን እንግሊዝኛ ነው ራሱን ጥያቄ ማለት ነው። አንድ አይነት ጥያቄ ነው፣ መልሶ አንድ አይነት ነው። ስለዚህ በእንግሊዝኛ የሚቀለሰው በእንግሊዝኛ፣ በኦሮምኛ የሚቀለሰው በኦሮምኛ፣ በሶማሊኛ የሚቀለው በሶማሊኛ ሆነ ማለት ነው። ይሄ የሞክ ኤግዛም ምሳሌ ነው። ስለዚህ ለመድገም ያህል ሞክ ኤግዛም ትምህርት አይደለም፣ የሚያሻሽል አይደለም። ጀስት ጊዜያዊ መድኃኒት። አንድ ፈተና ቶሎ ከደረሰባቸው እንዳልኳቸው 12ኛ ክፍል አሁን እውነቱን ለመናገር ቀለሚያ ላይ ገብቶ በአንዴ እንትን ይላሉ ማለት አይደለም፣ ጎበዝ ይሆናሉ ማለት አይደለም። ግን ባላቸው ጊዜ ኤስኤቲ ፕራክቲስ ቢያደርጉ እዚህ ላይ ዝም ብሎ ከማጥናት ይሻላል። እዚህ ያለውን ጥያቄ እያነበቡ እያመሳክሩ ያሉትን ጥያቄዎች ቢመልሱ ይሻላል። ለምን ኤስኤቲ ጥያቄ ራሱ ወደ 4000 አካባቢ ጥያቄ አለ እዚህ ላይ ማለት ነው። ሁሉንም ማስታወስ ስለሚከብድ ያ ራሱ ጥያቄ ለመስራት በሚያደርጉት እንቅስቃሴ እየተማሩ ይሄዳሉ። ግን ዋናው መድኃኒት አይደለም። ዋናው መድኃኒቱን አሳያቸዋለሁ። ሞኩን እንዘጋውና ዋናው ያለው ስታርት ሴሽን የሚለው ላይ ስታርት ሴሽን፣ ይሄ ትክክለኛ እውቀት ማስጨበጥ፣ ማሳለፍ፣ መምራት፣ ሁሉ ነገር የሚካሄደው እዚህ ላይ ነውና እዚህ ላይ እንደምታዩት መጀመሪያ የሚመጣው ምንድነው? ወደ የፕሮፋይል ግምገማ እንኳን በደህና መጡ ይላል። የእርስዎን የእውቀት ደረጃ ነው ያሳሉት ግንዛቤ አጠቃላይ መግለጫ ለማግኘት በስርዓተ ትምህርት ላይ ተመስርተው ለሚቀርቡ ጥያቄዎች መልስ ይስጡ ይላል። ይሄ ማለት ነው ልጃችሁ እንደገባ እድሜና ክፍሉ ቢታወቅ ራሱ ያለበት የእውቀት ሌቭል አስተማማኝ አይደለም፣ በክፍልና በእድሜ ብቻ ማለት ነው። ስለዚህ ያ ምን ያደርጋል? ጥያቄ ጠይቃቸውና ይመዝናቸዋል ማለት ነው። ይመዝንና በጣም ጎበዝ ተማሪ ከሆኑ ከክፍላቸው አሳልፎ ወደኋላ የቀሩ ከሆነ ደግሞ ወደኋላ አድርጎ ቦታቸውን ይሰጣቸዋል ማለት ነው። ስለዚህ ግምገማውን ጀምር እንለዋለን። ከዛ ስማችንን ምናምን ነገር ጠይቆ የተወሰኑ ጥያቄዎች ጠይቀናል። ስለዚህ ያው ሰላም ማረማዊት እንዴት ነሽ ብላብላብላ ዛሬ ምናምን አብረን አንድ አስደሳች ብዙ እናደርጋለን እያባበለ ማለት ነው። ምን እንደምታውቂ ለማወቅ እንሞክራለን። አትጨናቂ፣ ፈተና አይደለም፣ ልክ እንዳለ ጨዋታ ነው። በመጀመሪያ እድሜሽ ስንት ነው? ስንተኛ ክፍል ነሽ? ምናምን ነገር ይላል። ስለዚህ ዝም ብለን 10 6ኛ ብለን እንመልሳለን። ከዛ የሚጠይቅን ጥያቄ ሰምተን ቨርዲክቱን እንቀበላለን ማለት ነው። እሺ ስለዚህ ማረማዊት እንኳን ደህና መጣሽ። 15 6ኛ ክፍል ነሽ። በጣም ጥሩ። አሁን ከሂሳብ እንጀምራለን። በጣም ቀላል ጥያቄ። ሂሳብ 1 3 በ4 ብታባዢ ስንት ይሆናል ይላል። ዝም ብለን እንሳሳትና 16 እንበለው። አሁን ከዚህ ምን ይረዳል? የሂሳብ እውቀቷ በጣም ደካማ ነው ብሎ ያስባል። ስለዚህ እሱን ይይዝና ትክክለኛ አሰስመንት ይሰጠናል ማለት ነው። አሁን እዚህ ጋር የማያውቁት ጥያቄም ካለ አንድ አማራጭ በተን ይሰጣታል። እዛው ማታውቀው ከሆነ ብዙ ለመጻፍም የሚከብዳቸው ከሆኑ በጣም ትንንሽ ከሆኑ አላውቅም ብለው ይመልሳሉ ማለት ነው። ኦኬ አሁን ሂሳብ እየሞከረ ነው። ሂሳቡን እንመልሳለን፣ አናውቅም እንላለን። አሁን ሂሳቡን በሂሳብ ተስፋ ቆርጦ ወደ ሳይንስ ሄዷል። ሳይንስ ላይ ውሻ ሕያው ነገር ነው ወይስ የሌለው አላውቅም ብዬ እመልሳለሁ። ጀስት ለማየት ያህል ማለት ነው። አሁን መልሶ አላረካውም። እባክሽ ትኩረት ስጪኝ፣ ጥያቄውን በቀላሉ ደግምልሻለሁ። ይሁን አቴንሽን ሊሄድ እንደሚችል ስላሰበ በስነ ስርዓት እንድመልስ ነው የፈለገው። ትኩረት ስጪኝ እያለ ነው። ስለዚህ ውሻ ሕያው ነገር ነው ወይስ የሌለው ልበለው። በሙሉ አረፍተ ነገር ስላለ ህይወት የሌለው እንዳይበሳጭ እንግዲህ። ኦኬ ስለዚህ ተስፋ ቆርጧል። እዚህ ጋር በቃ ምንም ውሻ የሌለው ነው ካለችኝ ምንም ዋጋ የለውም፣ ከታች መጀመር ይሻላል ብሎ የብቃት ነጥብ 5% ሰጥቷል። እሱም ያው ፕሮፐርሊ መልስ መስጠት ስለቻልኩኝ ነው። የተገመገመ እድሜ 6 ብሏል። ከ10 ክፍሉንም ከ6 ወደ 1 አስገብቷል። ማረሚያ እሸቱ ለእድሜዋና ለክፍሏ በጣም ወደኋላ ነች። መሰረታዊ የሂሳብና የሳይንስ እውቀት እንኳን የላትም። ብዙ መማር ያስፈልጋታል። ጠንካራ ጎን 0፣ ደካማ ጎን ሁሉንም ብሏል። አሁን ይህንን አይተን ከፈለግን ድጋሚ ይህንን በመጫን እንትን ማለት እንችላለን፣ ድጋሚ ማስጀመር እንችላለን። አሁን ለማሳየት ስለሆነ ክፍለ ጊዜውን እንጀምራለን ማለት ነው ቀጥታ። ስለዚህ ክፍለ ጊዜ ጀምር እንላለን። አሁን ካለውበት ሌቭል ያስጀምረኛል ማለት ነው። አሁን ቀጥታ ወደ ክፍል ሄደናል።
የሎድ ያደርግና ከተቀመጥንበት ሌብል እንጀምራለን ማለት ነው። ሜይ ቢ የተወሰነ ቁጥርና ሊያሳልፈን ይችላል፣ ግን ትንሽ ኦልሞስት ከዜሮ ነው የሚጀምረው ማለት ነው። አሁን እዚህ ጋር የምናየው ምንድነው? የሳይንስ የመመልከት ችሎታ መመልከት ምንድነው የሚለው ሳይንስ የትምህርቱ አይነት ነው። የመመልከት ችሎታ አንደኛው ክፍል ነው። ከክፍል ውስጥ ይሄኛው መመልከት ምንድነው የሚለውን ኮንሴፕት ኤሌመንታሪ የሆኑ ኮንሴፕቶችን እንትን የሚለው የሚያሳየን ይህንን ብንጫነው አሁን ካሪኩለሙ እዚህ ጋር ይመጣልናል ማለት ነው። ይህ ማለት ካሪኩለሙ ሳይንስ፣ ቴክኖሎጂ፣ ምህንድስና እና ሂሳብ አንድ ሴክሽን ነው። ዓለም የሚል አለ አንድ ሴክሽን፣ አገላለጽ የሚል አለ። ሶስቱን ዲስክራይብ ለማድረግ ሳይንስ፣ ቴክኖሎጂ፣ ምህንድስና እና ሂሳብ እነዚህ ስቴም የሚባሉ ቤዚክ የሚባሉ የትምህርት ኮሮች ናቸው። ዓለም ከሶሻል ትምህርት ጋር የተገናኙ ናቸው። ምጣኔ፣ ጂኦግራፊ፣ ታሪክ፣ ፖለቲካ ምናምን ማለት ነው። አገላለጽ ከኮሚኒኬሽን ጋር የተገናኘ ፍልስፍና፣ ስነ ልቦና፣ ስነ ጥበብ፣ ኮሚኒኬሽን ምናምን ናቸው። ሌትስ ሴይ አሁን ያለንበት ቦታ ዜሮ ስለሆነ ወደፊት አያስኬደንም። አሁን ትንሽ ውጤት ስለመጣም ከስር ካለፍን ነው ወደፊት የሚያሳልፈን ማለት ነው። ስለዚህ ከማን ለመጀመር አሰስመንቱን ማለፍ መቻል አለባቸው። ተማሪ ዘሎ የማይችሉት ትምህርት ላይ መግባት የለም ማለት ነው። ስለዚህ ሳይንስን ብንከፍተው የመመልከት ችሎታ፣ የቁሶች ባህሪያት፣ ህይወት ያላቸውና የሌላቸው ነገሮች፣ የአየር ሁኔታ ምናምን እያለ ይሄዳል። እነዚህ ናቸው በአጠቃላይ ሁሉም እየተከፈለ ይሄዳል ማለት ነው። ስንጀምር ግን ቤዚክ ነገሮች ላይ ነው የምንጀምረው። ስለዚህ አሁን የተፈጥሮ ሳይንስ ውስጥ ኬሚስትሪ እና ፊዚክስ አለ። ኬሚስትሪ ውስጥ የቁስ አካል አለ። እሱ ውስጥ አተሞች፣ የቁስ አካል ሁኔታዎች ምናምን እያለ እየተከፋፈለ ይሄዳል። ስለዚህ እንትኑ ሆሊስቲክ ነው፣ የተሟላ ነው። ሁሉም የእውቀት ትሪ አንድ ቦታ ነው ያለው ማለት ነው። እና ለሁሉም ያላቸው ፖይንት ስለሚመዘገብ ስንት ፐርሰንት እንዳላቸው ስለሚመዘገብ እና የእውቀት ደረጃ ስላለ ከስር ያለውን ካላለፉ ወደ ላይ አይሄዱ ማለት ነው። አሁን እዚህ ጋር ግምገማው ላይ ያደረገልን ምንድን ነው? መመልከት ምንድን ነው የሚለው ላይ 4% ሰጥቶናል። አትሊስት ቤዚክ እውቀት ይኖራታል ብሎ አስቦ ማለት ነው። እና መጀመሪያ ስንጀምር እንትን እያለ ነው የሚሰጠን፣ ተፈውዞ ነው የሚሰጠን። ከዛ የተወሰነ ከለመድን በኋላ ፒክ ማድረግ እንጀምራለን ማለት ነው፣ አንድ ትምህርት ላይ ስታት እንዳያደርጉ። ስለዚህ አሁን ሳይንስ ላይ ያለ ነው። ወደ አማራጩ ስንመጣ ሰላም አለማዊ እሸቱ ዛሬ የመመልከት ችሎታ ትምህርት ውስጥ በመመልከት ምንድነው ላይ እናተኩራለን። ይህ የትምህርት ዘርፍ ዓለምን በጥንቃቄ መመልከትና መግለጽ መሰረታዊ ችሎታን ያብራራል ላይ ያተኩራል። አይመጥነኝም የምትል ከሆነ አሁን ቀላል ሊሆን ይችላል። ይሄ ለሰባተኛ ለስምንተኛ ክፍል በጣም ተራ ኮንሴፕት ነው። አይመጥነኝም ካለ ድጋሚ ወደ አሰስመንት ይሄዳል። አሁን ወደ አሰስመንቱ መሄድ ፖይንት የለውም። ለምን? ከዛ ነው የመጣ ነው። ስለዚህ ሁለት አማራጮች አሉ። አንደኛው አስጠጊ ጋር መሄድ ነው የማናውቀው ከሆነ ደግሞ ፈተና ጋር መሄድ ነው። ስለዚህ ሶስት ሌቭል አለ። አንድ የማይመጥን እንደሚያውቁት እርግጠኛ ከሆነ ይመጥናል የሚለው ነው። አንደኛው ደግሞ ያሉበት ሌቭል ከሆነ ደግሞ ያሉበትን አቋም ለማወቅ ፈተና ይወስዳሉ። ጭራሽ ደግሞ የማያውቁት ከሆነ አስጠጊ ይሄዳሉ። ስለዚህ አሁን የሚታወቅ ነገር ስለሆነ ቀጥታ ወደ ፈተናው ጋር እንሂድ። ፈተናው ጋር እንደሄድን የሚመጣም ጥያቄ ቅድም እንዳሳየ ነው ከሞክ ኤግዛሙ ጋር አንድ አይነት የጥያቄው አቀማመጥ፣ ግን ይሄ የሚመዘገብ ነው ማለት እዚህ ጋር መጀመሪያ ያየናት ዶት ግራፉ ላይ ያለችው ነገር ከዚህ የሚመጣ ነው ማለት ነው። እዚህ ላይ ነው አብዛኛውን ጊዜያቸው ቢያተኩሩም እንዲቀመጡም የምመክረው እኔ እዚህ ጋር ነው እውቀት የሚሸመተው። እዚህ ጋር የሚሳሳቱትን እዚህ ጋር የሚያልፉትን እናንተ ማየት ትችላላችሁ። ኤአዩ ማየት ይችላል። የሚቀጥለውን ትምህርት እዚህ ጋር በሚሰጡት መልስ ነው እንትን የሚለው አሰስ የሚያደርገው። ከዛ መደገፍ ያለባቸው ቦታ ላይ በደንብ ይደግፋቸዋል፣ መመራት ያለበት ቦታ ላይ በደንብ ይመራቸዋል ማለት ነው። በኋላ ወደ ቱተር ስንቀይረው ታያላችሁ ዳታው እንዳለ መውረድ ነው የሚጀምረው። ስለዚህ ጥያቄዎችን እንሞክር። ከእነዚህ ድርጊቶች ውስጥ የቤት እንስሳ ፔት ውሻን ለመመልከት የትኞቹ ይረዳል? ሲጫወት ማየት፣ ጨዋታውን ማዳመጥ፣ ፀጉሩን መምታት ይላል። ኦብቪየስሊ እንሳሳት እስኪ ልክ ነው። የጥያቄ ልክ አይመስለኝም። ኦኬ መመልከት ኦብዘርቪንግ ስለ ዓለም አዳዲስ ነገሮች እንድትማር ይረዳል። ሀሰት ፌል አለ። እየተመዘገበ ነው ማለት ነው። አንድ አግኝቻለሁ፣ አንድ እንትን ብያለሁ፣ ግን ተመልሶ ይመጣል። ይሄ ተማሪው በደንብ እስኪያገኘው ድረስ ሚሊዮን ጊዜም እንትን ማለት ይችላል፣ መሞከር ይችላል። ልጆቹ አብዛኛቸውን ጊዜ የሚያሳልፉበት ይሄ ነው ብያለሁ። ይሄ አሪፍ የሚሆንበት ፓርት ምንድን ነው? እዚህ ጋር ነው እውቀት የሚካሄደው። በቃ እዚህ ጋር ነው ትግሉ ያለው። ስትራግል ባረጉ ቁጥር ዝም ብለው ማንበብ ፖይንት ስለሌለው ስትራግል ባረጉ ቁጥር ማለት ነው ይህንን እያመሳከሩ መመለስ ይችላሉ። እዚህ ጋር ማለት ወደቅ ምናምን የለም እና አንድ ፕራይቬት ነው። እናንተም አጠገባቸው ናችሁ፣ ማስጨነቅ የለባችሁም። ይህን ሰታችሁ ዞር ማለት ነው ስራችሁ መስራት ያለባችሁ። ቢያንስ 1 ሰዓት መቆየት ያለባቸው። ቅድም እንዳልኩት እዚህ ጋር ታዩታላችሁ። ይሄ
መሙላት አለበት። አሁን ጎላችሁ ማለት ነው ይሄ ባዶ ከሆነ ዋጋ የለው ማለት ነው። መሙላት አለበት ማለት እያንዳንዱ አንድ ሙከራ ስለሆነች ይህን ያህል ከሞሉ በአንድ ቀን በቂ ነው። ስለዚህ እናንተ የምታዩት ይችን ብቻ ነው ማለት ነው። አጥንታን ለመጠናም ሳይሆን በቂ ነው ለመሞከሩ ማስረጃ አለው ማለት ነው። ስለዚህ ኮንቲኒው እንለዋለን። ቅድም እንዳለው እንትኑ መቀየር ይቻላል። ጥያቄው ለውጥ የለውም። ቋንቋ ራሱ ይተረጉምላችኋል ባለው ቋንቋ ማለት ነው። ከዛ ውጪ ጥያቄው የሚከብድ ከሆነ እዚህ ጋር ሞክ ኤግዛም የሚላለ ሾርት ከት ለልጆች መሄጃ ነው። እናንተ ባሰጣቸው ፕራክቲስ ማድረግ ይችላሉ እዛ ጋር። ይሄኛው ቱተር ሞድ የሚለው ነው። ቱተር ሞድ በጣም ኮንሴፕቱ ሳይገባችሁ ጥያቄ አትጀምሩም እና ቤዝ የሆነ ኮንሴፕት እንድንረዳ የሚያደርገን ቱተር ሞድ ነው። እዚህ ጋር ፒውርሊ ኤአይ ነው ማለት ነው እዚህ ጋር። ስለዚህ ወደዚህ ስንዞር ዳታውን ላለው ብለናል። ምን አይነት ቶፒክ እንደሆነ ምናምን ነገር ያውቃል። ልጃችሁን በደንብ እያወቀው ስለሚሄድ እዚህ ጋር የፈለገውን ጥያቄ መጠየቅ ይችላል። የፈለገውን ነገር ማድረግ ይችላል። የፈለገውን ሰዓት መቆየት ይችላል። ስለዚህ ሰላም ማረሚያ የተሸጡ ቀለም ነኝ የመመልከት ችሎታ ምናምን ነገር ይልና አማራጭ ይሰጣል። ምንም ትምህርት እንደሆነ አላውቅም፣ ሀሳቡን ሰምቼው አላውቅም፣ በደንብ አልተረዳሁትም፣ ሀሳብ መድገም እፈልጋለሁ፣ በደንብ አልተረዳሁትንም እንሞክር እስኪ። በደንብ አልተረዳሁትም ስለው ድጋሚ አጠገብሽ ትልቅ ሰው አለ ወይ በደንብ እንዲያግዝ ማለት ነው። ፊዚካሊ መንቀሳቀሱ ምናምን በጠቆም እንዲያግዝ አጠገብሽ ያለ ሰው አለ ወይ አለ። የለም ልበለው እስኪ ምን እንደሚያደርግ እንዴ። ኦኬ ማን የሚለው ቃል ሰሚ ምን ይመስልሻል? ለምሳሌ አንድ ሰው በሩን አንኳኩቶ ማን ነው ቢል ምን ማለት ይፈልጋል? እኔ ነኝ። ብቻ ኮንሴፕቱ ግልጽ ይመስለኛል እንዴት እንደሚያደርግ። በጣም ጥሩ አስተዋይ ነሽ፣ ያበረታታል። ኦኬ ግን አሁን እዚህ ጋር ስላልደረስንበት ነው እንጂ ሂሳብ ላይ ምናምን ነገር ሲሆን በደንብ ተጨማሪ እንትን እሰራለሁ። እዛ ላይ ብላክቦርድ ላለችው ትንሽ የሚያሳይበት ግራፎች ምናምን ነገር ያው አሁን ይሄ ከቃል ጋር ስለሆነ ነው እንጂ ለማሳየት የሚመች እንትን ነገር ሰፋ ያለ ይሄን ሴክሽን ብቻ ሰፋ ያለ ነገር ቪዲዮ እሰራበታለሁ። ኤኒዌይ ይሄንን ካደረግን በኋላ ተመልሰን ወደ ኤግዛም ሞድ መሄድ እንችላለን። አሁን ፍልስፍና ላይ ያለው ድጋሚ አቋርጬ ፖዝ አድርጌ ቀጥዬ ነው። ስለዚህ ያው መቀጠል ከተረዳ በኋላ ማለት ነው። እና ኖቲስ የምታደርጉት ለእናንተ ያለው ሜኑ ለልጁ አይኖርም። እዚህ ጋር ምንም ዳይሬክት እንትን የለውም። የእናንተ ለብቻ ነው፣ የልጁ ለብቻ ነው። ከዚህ ፔጅ ውጭ መሄድ አይችልም። ስለዚህ የሚመርጠው ቱተር ሞድ ወይ ኤግዛም ሞድ ወይ ሞክ ኤግዛም ነው የሚመርጠው ማለት ነው። ስለዚህ ወደ እናንተ ስንመለስ ስቱደንት ላይ ስንሄድ ኤኒዌይ ወደ ስቱደንት እንመጣና ከፈለግን ይህንን አሁን ለምሳሌ ኢንስቶል አፕ እንለዋለን ስልካችን ላይ ብራውዘር ውስጥ መግባት የማትፈልጉ ከሆነ ኢንስቶል ታደርጉና ትሰጣችኋላችሁ። ለእናንተም ኢንስቶል ታደርጉታላችሁ። እንደ አፕሊኬሽን ኢንስቶል ይሆናል ከአፕ ስቶር ውጭ ማለት ነው። ኢኔብል ኖቲፊኬሽን ካደረግን ኖቲፊኬሽን በየቀኑ 12 ሰዓት ላይ ኖቲፊኬሽን ይደርሰናል። የልጃችን እንቅስቃሴ ምን እንደሆነ፣ ስንት ኮንሰፕት ማስተር እንዳደረገ፣ ስንት ጥያቄ እንደመለሰ ምናምን። ብዙ ልጅ ቢኖራችሁ አንድ ላይ ሪፖርት ይቀርባል 12 ሰዓት ላይ ማለት ነው። እና ቅድም እንደምት ይቺ የቴሌግራም ሊንኳ እንዳለችው ነው። አሁን ይህንን ዝም ብለን ብንከፍተው የምናየው ካሪኩለም ነው። ካሪኩለሙ በሶስት ይከፈላል ብለን አንደርስታንድ ወርልድ ኤክስፕሬሽን። ሁሉም ትምህርት እዚህ ውስጥ ነው ያለው፣ ሶስት ውስጥ ማለት ነው። ከ1 እስከ 12 ያለው ሂሳብ ምን የሚባለው ካቴጎራይዝ ተደርጎ እንደ ዛፍ ከላይ ያሉት እነዚህ ሶስት ናቸው። ሶስቱ የራሳቸው 3-4 ይኖራቸዋል። እነዚህ 3-4ቶች የራሳቸው እንትን ይኖራል። ስለዚህ ዲፕ እየሄዱ ነው የሚሄዱት ማለት ነው። ናቪጌት ማድረግ ይቻላል። እና እዚህ ላይ የምታስተውሉት ነገር ምንድን ነው? እስከምን ስንመርጥ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ አለ። እቺ ልጅ የተመዘገበችው ልጅ ምንም ፈተና አልወሰደችም። እዚህ ላይ ምንም ዳታ የላትም። ኖት ቴክን ይላል። ስለዚህ ሳይንስ ላይ ብንሄድ ሳይንስ ውስጥ ምን አለ? ላይፍ ሳይንስ አለ፣ ፊዚካል ሳይንስ አለ፣ እርዝ እና ስፔስ አለ፣ ሳይንቲፊክ ሜተድ አለ። ከዛ እነዚህ አረንጓዴዎቹ ክላሶች ናቸው፣ ሰብ ክላስ ማለት ነው። ከዛ ደግሞ ኮንሴፕቶች ደግሞ ይኖሩታል፣ ሳይንስ በራሱ ማለት ነው። እነዚህ ሎው ሌቭል የሚባሉ ቤዚክ የሚባሉ ክፍሎች ናቸው፣ አክቹዋል ትምህርቶች ማለት ነው። ስለዚህ እነዚህ በውስጣቸው ሌላ ክላስ ያሉት ናቸው፣ አረንጓዴ አይከን ያላቸው ዲሲፕሊኖች። ይሄኛው ሰማያዊ አይከን እንደሚያለበት ደግሞ አክቹዋል ትምህርት ውስጡ ሌላ ክፍል ሳይሆን ቀጥታ ትምህርት ያለበት ነው። ስለዚህ ኦብዘርቬሽን ስኪል ቤዚክ የሳይንስ እውቀት ነው። እንዴት ነገሮችን አይተን እውነት ነው ውሸት ነው እንደምንል የሚያስረዳ ክፍል ነው ለምሳሌ። ስለዚህ ላይፍ ሳይንስ ላይ ብንሄድ ሌላ ክላሶችን ያሳየናል። ብንመለስ እና ኦብዘርቬሽን ስኪል ላይ ብንሄድ ደግሞ ይሄ አክቹዋል ኮንሴፕቶችን
በአንድ ጊዜ የሚወሰዱ ኮንሴፕቶችን ያመጣልናል ማለት ነው። ስለዚህ ዋትስ ኦብዘርቪንግ በነገራችን ላይ ይሄ እንትን አለው ትርጉም አለ በሁሉም ቋንቋ ማለት ነው። ስለዚህ መመልከት ምንድን ነው? በኦሮምኛ፣ ሶማሊኛ፣ ትግርኛ፣ አማርኛ እናደርገዋለን። መመልከት ምንድን ነው? እነዚህ ክላስ ነው አላልኩም? እነዚህ ኢንዲቪጁዋል ኮንሴፕቶች ናቸው። አሁን መመልከት ምንድን ነው ላይ ብንገባ አክቹዋል ጥያቄዎቹን እናገኛቸዋለን ማለት ነው። ልጃችን የወሰደውን ጥያቄ ማየት እንችላለን። አሁን እነዚህ ያልተወሰዱ ጥያቄዎች ናቸው። አጋጣሚ ሆኖ ግን ሞክሮ ከሆነ እዚህ ላይ ቀይ አረንጓዴ፣ ቀይ አረንጓዴ፣ ቀይ አረንጓዴ እያደረገ ይሄዳል ማለት ነው። የተሞከረበትን ነገር እንዳለ ዳታ አንድም የሚቀር የለም። ስለዚህ ሁሉንም እናገኛለን። ስለዚህ ባጭሩ እንደዚህ ነው። ሙሉ የካሪኩለሙ እንደዚህ ገብታችሁ ማየት ትችላላችሁ። እንደዚህ ያደርገን ማየት እንችላለን። ግን ያው ይሄን ከፈለጋችሁ ነው እንትኑ ኤአዩ ራሱን ችሎ ያሳይላችኋል ማለት ነው። ባጭሩ ይሄን ይመስላል። ጥያቄ ካላችሁ ጠይቁኝ ቴሌግራም ላይ